መሪ ነው ደፋር እንዳለት የጠነከረ ለድል የተፈጠረ የመድፉ ግድግዳ አርሰናልም በዚህ ሰዓት ያለ እርሱ ማሰብ አይቻልም። በአየር ይንሳፈፋል፣ በምድር ይንሸራተታል። የመድፉ የቆመ ኳስ ስኬት አውራ ነው። አርሰናል 22 ዓመታት የራቀውን ታላቅ ዋንጫ ለማሳካት በጀመረው አስደናቂ ጉዞ ዋናው የውጤት ሚስጥር ነው። ፈርጉሰን ዘጠናዎቹ ላይ ታላቁ ማንቸስተር ሲገነቡ እንደ ብሩስ ያፕስታም ያሉ ጦረኛ ተከላካዮች ይዘው ነው። አርሰናል ከቬንገር ጋር ሲደምቅ ከቶኒ አዳምስ እስከ ካምቤል ፍርሃት አልባ ግድግዳዎች ነበሩት። ፈርጉሰን መልሰው ከሚሊኒየሙ በኋላ በሁለተኛው ታላቅ ቡድናቸው ሲያንጸባርቁ ኒማንያ ቪዲች የተባለ አይደለም ኳስ ታንክ ቢመጣ የሚገጭ የሰርቢያው ደፋር ታታሪ ወታደር ነበራቸው። እንደ ሪዮ ፈርዲናንድ ያለ አጣማሪዎችም ደግሞ የስኬት ሚስጥራቸው። ቼልሲ ከሮማን አብራሞቪች ጋር የእንግሊዝ እግር ኳስን ሲቆጣጠር በዓለም እግር ኳስም ሲያንጸባርቅ ካፒቴን ፈንታስቲክ ጆን ቴሪ ነበረው። የሼክ